الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا محمد الفاتح لما أغلق والخاتم لما سبق الناصر الحق بالحق والهادي إلى صراطك المستقيم وعلى آله حق قدره ومقداره العظيم. أما بعد نبدأ الدرس اليوم بالقسم الرابع إن شاء الله. የዛሬው ደርስ እንግዲህ አልቅስሙ ራቢው ካለው ነው የሚጀምረው። አልቅስሙ ራቢው አራተኛው ከፈለው እኮ ወሆ ሽሩጥ ሙአከደቱን የበረታች የሆነች ሸርጥ ነች። የዛሬዋ ከፈለው አራተኛዋ ማለት ነው። ወአዳቡን አደብ ነች ደግሞ የዛሬዋ ሸርጧ ላ የብጡሉ ውርዱ ታሪኪሃ እነዚህን ሸርጡ ሙአከዳ ብለን ያልናቸውና አደብ ብለን የምናያቸው እሱም በመተው እኮ ማለት ነው ውርድ የማይበላሽ የሆነ ወላኪን የቂሉ ኑሩሁ ኑረ ዚክሩ ባይሆን ይጎልበታል፣ ያ አነስ ይላል ማለት ነው። እንደዛኛው ሙሉ አይሆንም። ስለዚህ ባለፈው የሚበላሽበት ሀታ መበላሸት አይደለም ኢዝንም የሚነሳበትን ብዙ አስተምሯል። የዛሬው ላይ እንግዲህ ሸርጥ ሙአከዳ የሆነውና አደብ የሆነውን ነው የሚያስተምረው። ወላኪነሁ ማዕዛሊካ ያንን ከመተው ጋር ዚክሩ አይበላሽበትም፣ ኑሩ ይቀንሳል እንጂ። እንግዲህ ይሄ ምንድነው? አንደኛው አልጁሉሱ መቀመጥ ነው። ቁሞ የቀራ ሰው ያው እንደዚሁ ይቀንስበታል ማለት ነው። ጁሉስ ሸርጥ ሆኖ ሙአከድ ነው፣ አደብም ነው ማለት ነው መቀመጥ። ፈላ የዝኩሩሁ ሙጠጂአን የተንጋለለ ሆኖ ዚክር ሊያደርግ አይገባም ሰውየው። ወላ ቃኢመን ቁሞም እኮ መዝከር አይገባውም፣ አደቡ አይደለም። ኢላ ሊኡዝሪን ለኡዝር ቢሆን እንጂ ችሎ የማይቀመጥ ከሆነ የተንጋለው መቅራቱ ይበቃል። ዛኔ ማለት ነው ታሞ ከሆነ فيصح له ذكره ولو ماشيا። እንግዲህ አልጁሉሱ ሸርጡ ሙአከዳ ብለን ስንል ያው እየሄደም ቢሆን ዚክሩ ይበቃል። ላኪነሁ ያው አደቡ አይደለም ነው። እየሄደም ቢሆን ዚክሩ ይበቃል። እንግዲህ የሚበቃው ደግሞ ቢሸርጥ አየተሐረዛ ሚነ ነጃሰቲ መዐል ኢምካን የተቻለውን ያክል ከነጃሳ ከመጠበቅ ጋር ነጃሳን ጠብቆ ሳይረግጥ በነጃሳ በኩል ሳይሄድ መንገድ እያማረጠ የሚሄድ ከሆነ የደም ሊዘክር ይበቃለታል። ሁለተኛው ኢስቲቅባሉል ቂብለቲ ወደ ቂብላ መዞር ነው። ኢላ ሊዑዝሪን ካልተቸገረ ማለት ነው። ይህ ችግር ከሙሳፊር ላ የስተጢዑ ኢስቲቅባለሃ ሰፈር የገባ ሰው ማለት ነው። መንገድም ላይ የሚሄድ ሰው ማለት ነው። ወደ ቂብላ መዞር የማይችል በመኪና ላይ ይሆናል፣ በአየር ላይ ሊሆን ይችላል፣ በበቅሎ ላይ ፈረስ ላይ ሊሆን ይችላል። በእግርም እየሄደ ከሆነ መንገድ ላይ ከሆነ ያው ቂብላን ይዛለሁ ካለ ከመንገዱ ጋር እንትን ሊሆን ይችላልና ይሄ ዑዝር ነው፣ ችግር የለውም ማለት ነው። ወለው ሰፈረን ቀሲረን ለሰፈር የሚያበቃው 3 ቀን ከነ ሌሊቱ ያልሆነ መንገድ ባይሆንም አጭር መንገድም ቢሆን ማለት ነው። ሶስተኛው አልእስራሩ ፊል ውርድ ውርድን ሲቀራ ድምፁን ዝቅ አድርጎ መቅራት ነው፣ ከፍ ያለ ማድረግ ነው። ወሐዱሁ የዚህ እኮ ሐዱ አዩስሚያ ነፍሰሁ ነፍሱን ሊያሰማ ነው ማለት ነው። በለፍዞቹ ላይ ምላሱ ይንቀሳቀሳል፣ ነፍሱ እንዲሰማ ያደርጋል። ግን ከጎኑ ያለው ሰው ሊሰማው አይገባም። ወሊያንሱተ ሊአልፋዚ ዚክሪ ዚክሮቹን በመናገር ላይ ደግሞ ኩማኖ ድምፁን ከፍ ላይ ያደርግ ነው። ወጀህሩ ፊል ወዚፈቲ ወልሐይለለቲ በወዚፋና በሐይለላ ላይ ኩማኖ በጩሆ ይቅራ፣ ድምፁን ከፍ አድርጎ ይቅራ። ኢንካነ ፊ ጀማዓትን በጀማዓ የሚቀራ ከሆነ ያ ሐይለላና ወዚፋ
ያለዛ ብቻውን ከሆነ አሁንም በስር ነው። አራተኛው እስትህዷሩ መዓኒ ዚክሪ የዚክርን እኮ ማነው ፍቺውን በቀልቡ ማነው መጣድ ነው። ማወቅ እያወቀ መሄድ ነው። በቀልቡ እየፈሰረ እየተረጎመ መሄድ ነው ማለት ነው። ማለት እንግዲህ ፈርዳ ሳይሆን ማዕናውን ብቻ በቀልቡ ላይ ጣድ ማድረግ። ማስተጧዕ የቻለውን ያህል ማአተርቲሊ ዚክሩን እኮ ማለት ነው ተርቲል እያደረገ ጥሩ አቀራር እየቀራ ማለት ነው። ወጅትናብ ለሕኒ ጋለጦችን በመጠበቅ ሁሩፎችን ሳይነካ እንዳያልፍ እንዳይሰባብር አድርጎ በቀልቡ ደግሞ ያንን ከነትርጉሙ መሄድ ነው ማለት ነው። አምስተኛው استحضار سورة الشيخ رضي الله عنه የሼኹ ሰይድ አልአባስ ረዲየላሁ ዐንሁ ፎቶአቸው ድረስ ኮማኖ በቀልቡ ላይ መጣድ ነው ሁሌ ሲዘክር። ወአዕዘሙ ሚንሁ ከሱ የበለጠ ደግሞ استحضار سورة النبي صلى الله عليه وسلم የነብዩን ሱራ ከነሸክላቸው ከነቀለማቸው ከነአውሳፋቸው ሁሉንም ሰብሰብ አድርጎ በቀልቡ መጣድ ነው። فإن ذلك يشغل الخيال ብጅታውን እኮ ማለት ነው ያሻግለዋል። አን ተሰውር الباطل ሌላ ብጅታ ላይ ያመጣ እሳቸውን ብቻ ከፊት ለፊቱ ያደርጋል እንጂ ሌላ መጥፎ የሆነ ነገር ስለ ዱንያ ስለ ምንድን ስለ ራሱ ደግሞ መጥፎ ስራ የሚሰራው ያንን እንዳያስታውስ ያደርገዋል ማለት ነው። ويجمع الفكرة ቀልቡን ይሰበስብለታል። فلا يشت فيما لا فائدة فيه በማይጠቅመው ነገር ላይ ቀልቡ አይበተንበትም። ሸታ የሹቱ በተነ ማለት ነው። አይበተንበትም ቀልቡ በማይጠቅመው ነገር ላይ እንዳይበተንበት። ወዚክሩ ማ ዩዕረፉ ሚን ከማሊሂማ የሚታወቀውን ነገር የእነሱን አውሳፍ የሼኽ ሰይድ አልውጁድን አውሳፋቸውን ማስታወስ ሙድዓቱን የሚጠራ ነው። ለልክትዳይ በህማ በእነሱ ለመከተልም ያደርሳል ወደዛ ይጠራሃል። በእነሱ ተከትዬ እየሰራው ነው የሚለውን ቀልቡ ላይ ያመጣለታል ማለት ነው። ወፊ ذلك አሁንም በዚህ ውስጥ ያለው ጥቅም አይደን ተርዊድ ነፍሱን ማስወደድ ነው ወይ ደግሞ ነፍሱን ማበጀት ነው። አለተ አዱቢ አደብ እንዲያደርግ ነፍሱን ማሳወቅና ማስወደድ ነው። ማአሁማ ከነሱ ጋር እነሱ ያሉ ነፍሱ እንግዲህ ነፍሱ በተአዱብ ትሆናለች አሉ ብሎ استحضار ካደረገ ቀልቡ ላይ ከጣዳቸው ያው እንግዲህ አደብ እንዲያደርግ ያደርገዋል። حتى كأنه معاصر لهما ልክ እነሱ ጋር እንደተቀመጠ ሆኖ ነፍሱን ያድባታል። ወደ ሌላ እሽትጋል እንዳያደርግ ቁጥጥ ብሎ ደግሞ በቃ ልክ ለሰላት እንደተቀመጠ ያደርገዋል ማለት ነው። حاضرون بين أيديهما ከነሱ ፊት ለፊት እንደተቀመጠ ሆኖ ያደርገዋል። وفيه ربط القلب አሁንም በዚህ استحضار በማድረግ ውስጥ እኮ ያለው ጥቅም የነሱን ሱራ ከቀልቡ ፊት ለፊት ቀልቡ ላይ መጣድ የሚጠቅመው ጥቅም ረብጡል ቀልብ የሆነ ቀልብ ማሰር ነው። በሂማ በነሱ ሁሌ ከነሱ ጋር ነው የሚሆነው ማዕያው ሊያስተዒደ ለከማል الاتصال ሙሉ የሆነ ከነሱ ጋር ግንኙነት ለማድረግ ለዚህ እንዲዘጋጅ ያደርገዋል። ቢአድረቲሂማ እነሱ በተጣዱበት ወልኢጅቲማዕ الروحاني በሩህ ደግሞ ኮማን ነው መሰብሰብን ከነሱ ጋር በሩህ አብሮ እንደተቀመጠ ያደርገዋል። وهو المقصود የሚፈልገውም ይሄ ስለሆነ በዚህ አይነት ይቅራ ማለት ነው። وهذا الاستحضار ይሄ እንግዲህ ከቀልቡ ላይ እንግዲህ ሰይድ አልውጁድን ቢሆን ሰይድ አልአባስ ረዲየላሁ ዐንሁማ ከፊቱ አድርጎ እነሱን ጥዶ በዚህ አይነት እኮ መዘከር ቢዳያቱሁ የመጀመሪያው ነው። የዚክሩ መጀመሪያ ነው። እንግዲህ በቃ የነሱ ኢትሳሉ መጀመሪያ ነው። ከነሱ ጋር ግንኙነት የመፍጠሩ መጀመሪያ ነው ማለት ነው።
ولا يزال المريد يترقى حتى يصل إليه እንግዲህ እሳቸው ጋር እስከ ግንኙነት ድረስ ምንም ነገር ወደ ተርቂያ ደረጃ ወደ መጨመር እኮ ከመሆን አይወገድም ሙሪዱ በዚህ አይነቱ ጉዞ ያው በመጀመሪያውን የጀመረ ሰው እስከ መጨረሻ ድረስ እንግዲህ ከነሱ ጋር አያነን በዛት እስከ መገናኘት ድረስ እስኪደርስ ድረስ አይወገድም ሙሪዱ ያው በዚህ አይነት ዚክሩ ሊዘክር ይገባል በማለት የዛሬውን እናበቃለን ኢንሻአላህ ነገ አልቅስሙል ኻሚሱ ካለው ላይ እንነሳለን በሰማነው የምንጠቀም አላህ ያድርገን ሁሌ ማዕያቸው ጋር ከነሱ ጋር በአንድነት ሁሌ ስንሄድም ስንዘክርም ሰይደል ውጁድ ከፊታችን የማይጠፋ አላህ ያድርገው ያው እንግዲህ ሁሉም ነገር በእነሱ ላይ ቀልብ በቀልብ ሩህ በሩህ መተሳሰር ነው የሚያስፈልገው ማለት ነው ውስጡ የሚያስረዳን ማለት ነው وصلى الله وسلم على سيدنا محمد وآله وصحبه أجمعين